ላይ እንዴት መግባት እንደምንችልና የላይቭ አጠቃላይ ስቲንጎችን እናያለን። እዚች ጋር የምታዩት የላይቭ መግቢያ ምልክት ነች። እችን ትጫናችሁ ወደ ውስጥ ትገባላችሁ ማለት ነው። ከገባችሁ በኋላ እዚህ ጋር ከቨር ፎቶ ከቨር ፎቶ ይባላል። የምትፈልጉት ነው ተማሩ፣ ኑ ስለ ኒክ ይወቁ፣ ኑ እንስራ ምናምን ማለት ትችላላችሁ። የፈለጋችሁትን ከቨር ፎቶ እዚህ ጋር ማስቀመጣችሁ አንተ ላይ ስትገቡ ያየው ከቨር ፎቶ ነው እዚህ ጋር የሚቀመጠው። ከዛ በተረፈ ወንበር እዚህ ጋር ነው የምትመርጡት። ይሄ ባለ 9 ወንበር ነው። እዚህ ጋር ስመርጡት ባለ 6፣ ከዚህ ጋር ደግሞ ባለ 4 ወንበር መምረጥ ትችላላችሁ ማለት ነው። ከዚህ ውጭ ይሄ 13ኛው ወይም ደግሞ 13 ወንበሮች የያዘው ይሄ ቪአይፒ ለገዛ ነው። የቪአይፒ ምንነት ደግሞ በቀጣይ በደንብ እናያለን። ስለዚህ እኛ የምንገባው የፓርቲ ላይቭ ስለሆነ እዚህ ጋር መጀመሪያ ፓርቲ የምትለዋል እንነካለን። ላይቭ የሚለውን አይደለም ፓርቲ የሚለውን ትነኩና ጎ ላይቭ ትሉታላችሁ። ጎ ላይቭ ትሉታላችሁ። ፓርቲ ላይቫችን ከፍተናል እንደምታዩት። ስለዚህ አሁን እታች 3 ሰረዟን እነካለን። አጠቃላይ የፓርቲ ላይቫችን ማኔጅ የምናደርገው 3 ሰረዟን በመንካት ነው። ኦኬ 3 ሰረዟን ነክተ ስለዚህ እዚህ ጋር አሁን ሙሉ የምታዩዋቸው ነገሮች ሙሉ የኛም ፓርቲ ላይ ማኔጅ የምናደርግበት የምንቆጣጠርበት ነው። ሁሉንም መጠቀም ይችላል። ለምሳሌ ይሄ ሜሴጅ ገባባችሁ፣ ያው ሜሴጅ የምታነቡበት ወይም ጽፉበት ነው። እዚህ ጋር ደግሞ እናንተ ላይ እንዳላችሁ ሼር የምታደርጉበት ሊንክ አለው። ሊንክ ሰጣችኋል። ያን ሊንክ ወስዳችሁ ፈለጋችሁ ቦታ ላይ ፔስት አድርጋችሁ ያነክተው ወደ እናንተ ፓርቲ እንዲመጡ መጋበዝ ትችላላችሁ ማለት ነው። ሼር የሚለው ማለት ነው። እዚህ ፋንሲ ሞኒ ቪአይፒ ሲኖራችሁ ነው ምንድነው እናንተ ላይ መግባታችሁን ጽፋችሁ ብዙ ሰዎች የምታወሩበት ነው። ቢዩቲ ልክ እንደ ኢፌክት ነው የሚያገለግላችሁ፣ ያው ፊታችሁን ለማሳመር ምናምን ነው። ዋናው ነገር ምን አለ መሰላችሁ እዚህ ጋር ፍሪ ልጅ ወይን የሚለው ለምን ያገለግላችኋል? ቤታችሁን ለመቆለፍ። እናንተ ቤት መግባት የፈለገ ሰው አንጓጉቶ ነው ማለት ነው። ወይም ደግሞ ለእናንተ ጥያቄ አቀርቦ ነው ጆይን ማድረግ የሚችለው። ከዛ ውጭ የማትፈልጉት ሰው ደግሞ አለመቀበልም አለማስገባትም ትችላላችሁ ማለት ነው። ፍሪ ልጅ ወይን ቤታችሁን ለመቆለፍ ያገለግላችኋል። ሚረር ያው አንድ ነክቼ ላሳያችሁ። ሚረርን ፊቴን በደንብ ተከታተሉት። አያችሁት? የሆነ ጎኔን ወደዚህ ያጣምመዋል፣ ወደ ቀኝ በኩል ያጣምመዋል። አንዴ ስነካው ደግሞ ያስተካክለዋል መልስና። አያችሁት? ልክ እንደዚህ ነው። ሚረር ይሄ ነው። ካሜራ የሚለውን ደግሞ አንዴ ላሳያችሁ። ካሜራ የሚለው ምንድነው? በእናንተ ላይ በላይ ካሜራ ማጣት አይቻልም፣ ግን ማኔጅ የምታደርጉበት ነው። ከጎን ደግሞ ስዊች አለ። ስዊች ምንድነው? አሁን እየቀረጽን ያለን በሰልፊው ነው። በዛኛው በኖርማሉ ደግሞ በጀርባው እንድንቀጽ ማዞሪያ ነው ስዊች የሚለው። እዚህ ማይክሮፎን የሚለው ሚዩት እና አንሚዩት እያደረግን ድምጻችንን የምንቆጣጠርበት ነው። ሚዩትም አንሚዩትም የዘጋንም የከፈተም። ኤርፎን ሞኒተር እናንተ በኤርፎን ተጠቀሙ ከሆነ የግድ ነው መጠቀም ያለባችሁ። በኖርማል ተጠቀሙ ከሆነ ድምጻችሁ ላይ ይሰማ ይችላል። ክሊር ቻት ኤሪያ እሱ እታች ያለውን ቻት የምታጠፉበት ነው። ዜሮ ማድረግ ትችላላችሁ። እስካሁን ተጻጻፈው ነው ዜሮ ማድረግ ትችላላችሁ። ኤዲት ሩም ኢንፎ ይሄ ነገር በጣም አስፈላጊ ነገር ነው። ኤዲት ሩም ኢንፎ የሚለው ከላይ እቺ የምታዩት የቦሳ ምልክት ላይ ያሉ የሚጻፉ ነገሮች በሙሉ ከታች ያሉ ሐሳቦች ገብቶ የሚጻፉት የት ጋር ነው? ኤዲት ሩም ኢንፎ ነው። እና እሱን አንዴ ሊንካና ላሳያችሁ እንዴት እንደዚህ የሚጻፍ አያችሁት? አንዴ ስነካው ሩም ኔም ይላል። በረከት እኔ ስለሆነ ነው እንደዚህ ያልኩት። እናንተ ፈለጋችሁ ማለት ትችላላችሁ። ከታች ሩም አናውንስመንትን ታበሩታላችሁ። ሩም አናውንስመንት መብራት አለበት። ከዛም በኋላ አንዴ ክሊክ እንዳደረጋችሁት ወደ ዋናው መጻፊያ ቦታ ይወስዳችኋል። አንዴ እንደነካችሁት ወደ ዋናው መጻፊያ ቦታ ይወስዳችኋል። አያችሁት? ታይትሉ ምንድነው የሚለው ነው በአጭር ጊዜ ተከፋይ አድርጋችሁ ይላል። ይሄ የኔ አይዲያ ነው። እናንተ ፈለጋችሁ ማለት ትችላላችሁ። ከዛ ከታች ኮንተንት፣ ቴሌግራም አድራሻ፣ ዋትስአፕ አድራሻ፣ ከዛ ወንበር የነካችሁ ግቡ የሚሉ ነገሮች አሉ። እነሱ እናንተ ፈለጋችሁን ከጻፋችሁ በኋላ ሴቭ ትላላችሁ ማለት ነው። ሴቭ ትላላችሁ። ሴቭ ካላችሁ በኋላ ማንኛውም ሰው መጥቶች የቦርሳ ምልክቷን ሲነካት ይሄ እናንተን አጠቃላይ ፕሮፋይል ያወጣል። አሁን እዚህ ጋር የጻፍነውን በሙሉ ማለት ነው። አንዴ ላሳያችሁ። ይኸውላችሁ አያችሁ እስከታች ሩም አናውንስመንት ይልና ነው ባጭር ተከፋይ አድርጋችሁና ነው የሚለው ነገር አያችሁ። አንዴ ያንን ሲነኩት እንደዚህ ነገር ያመጣላችኋል ማለት ነው። እነሱን አድራሻችሁን የቴሌግራም እና ጽፋችሁ ማግኘት ትችላላችሁ። ባክግራውንድ የሚለው ምንድነው? የእናንተን ፓርቲ ጀርባ ላይ ያሉ ነገሮችን ባክግራውንድ ማሳመር ነው። ለምሳሌ የነካው ላሳያችሁ አንድ ባንድ እህት የኔናው ፓርቲ ጀርባ ላይ ያለው የሆነ ቀይ የሚመስል ነገር ነው አይደል? ፀሐይ ነገር። አሁን ደግሞ አንዴ ዋተር ዳንስ የሚለውን ስነካው እዩት።
አያችሁት? እንደገና ሞኒሎቭን እንደገና ደግሞ ግሎባልን ደግሞ ስናገው ይት ባክግራውንዳችሁን እናንተ በምትፈልጉት መልኩ ያሳምርላችኋል ማለት ነው። ዋናው አላማው ደግሞ እሱ ነው። ማኔጅ የእናንተን ፓርቲ ላይ ማኔጅ እንዲያደርጉ የሰጧቻችሁ ሰው እናንተ ማኔጅ እንዲያደርጉ ፍቃድ የሰጣችሁት። ለምሳሌ እኔ እነዚህን 3 ሰዎች ፍቃድ ሰጥቻቸዋለሁ። እኔ ፓርቲ ላይ በምጋብዛት ማኔጅ እንዲያደርጉ፣ እንዲቆጣጠሩ፣ ሰው እንዲያስገቡ፣ እንዲያስወጡ፣ ጽሁፍ እንዲጽፉ ብቻ ማንኛውንም ነገር ፈቅጃለሁና ለምሳሌ አሁን ቤኪን እስኪ ሪሙቭ እናድርገው። ማስወጣት ከፈለጋችሁ ሪሙቭ እናድርገውና ላሳያችሁ። አያችሁት? ኮንፊርም ሩም ማናጀር ይላል። ያ ደን እንለዋለን። ደን እንዴት ማናጀርነት እንደምትሰጡ ደግሞ አሳያችኋለሁ በቀጣይ ቪዲዮ። ስለዚህ ማናጀርነት ይመስላል። ኔትወርክ ዲቴክተር ያን ያህል አስፈላጊ አይደለም። የሚያመጣው ምንድነው? በኔትወርክ ቋንቋ ነው ይዘረዝሯል። ከታች በጣም ብዙ ነገሮች ነው የሚዘረዝረው። ያን ያህል ግን ይሄ ነገር ለኛ አስፈላጊ አይደለም። ለኛ አሁን ላይ የተንቀሳቀሰ ያለ ነገር ነው ምናምን እሱ አስፈላጊ አይደለም ለኛ። በአጠቃላይ ባጭሩ ላይቭ ላይ ያሉ ነገሮች አጠቃላይ እነዚህ ናቸው። ላይቭ ላይ ያሉ ነገሮች እነዚህ ናቸው። ሙሉ አሁን ላይ ሁላችሁ የምንጠቀምባቸው ለምሳሌ አሁን ሰው የገባው ቤታችሁ የገባው ሰው ከላይ 16 ላችኋል። 16 ቁጥር ከአሁን 16 ሰው እያየኝ ነው። ኢንቫይት እንዴት እንደምታደርጉ ላሳያችሁ። አንዴ ገብተን ኢንቫይት እንዴት እንደምታደርጉ አንዴ እንነካዋለን ቁጥሩን። ከዛ ቁጥሩን እንደነካ ነው ምንድነው ሞመንት የሚለው ጋር ላይ የገባው ወይ ወንበር ላይ የተቀመጡ ሰዎችን የሚያመጣልን። ኦዲየንስ ጀስት አጠቃላይ ኦዲየንስ ነው የሚያመጣው። ኦዲየንስ የሚለው አጠቃላይ ኦዲየንሶችን ነው። ለምሳሌ አረሳን የሚለውን ሰው ኢንቫይት እናድርገው። ኢንቫይት አያችሁ፣ እዛ ዌቲንግ ይላል እሱ ጋር፣ እኔ ጋር ዌቲንግ ይላል። እሱ ጆይን ካረገ ጆይን ብሏል ብሎ እሱ ወደ ወንበር ይገባል ማለት ነው። የምንፈልገው ሰው ኢንቫይት እያደረገ ማስገባትም እንችላለን። እዚህ ጋር ኢንቫይት የምናደርጋቸው ከዚህ ጋር ነው። ጀስት እዚህ ጋር እንግዲህ አጠቃላይ ማኔጀር ሴቲንጎችን አይተናል። በቀጣይ ሌሎች ቪዲዮዎችን እንሰራላችኋለን። መልካም ስራ። ቴንኪው። አመሰግናለሁ።